ይሄንን ወረቀት ይኸው መጀመሪያ ደረጃ እንካ ያዝ። ይሄ ማለት ደስታ የቤቱን ካርታና ፕላን ስሙን አዙሮ ሽጦ ወደ ውጭ ሀገር ወደ መጣበት ለመመለስ እያሰበ ነው ባለው ነገር ደስተኛ ስለነኝ አንብበው በደንብ ይኸው እያየው ነው አይደለ? እኔ ዝም ብዬ አይደለም ልጅቷን መከራት እያልኩ ያለሁት። ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? አለን እኛ እግዚአብሔር ይመስገን በጣም ደህና ነን። ያው እንደምታውቁት ያው ስለ ሩታ ያለውን ነገር ሁላችሁም ታውቃላችሁ። በጣም ማከብራት፣ በጣም መወዳት መልካም ሴት ነች። ይሄንን ደግሞ ሁሉም ሰው ያውቃል፣ እሷም ታውቃለች። ዙሪያ ላይ ያሉ ሰዎችም እንዳለ እነዩም ምናምን ሁሉም ያውቃሉና አሁን ላይ ግን ያለው ነገር ትንሽ ጥሩ አይደለም። ሩታ ስህተቶችን እየሰራች ነው ያለችው። ይሄንን ነገር ደግሞ ስታደርግ ስፔሻሊ በተሻለ ሁኔታ የሚቀርቧት ሰዎች አሉ አጠገቧ፣ እነዩ እነ ፈረንጁ ምናምን እና እነሱ ለእሷ አስበውላት ለእሷ ጥሩ ነገር ያደረጉ መስሏቸው እሷ ስትሳሳት ዝም እያሏት አይዞሽ እያሏት ሌላ ችግር የበለጠ መጥፎ ነገር ውስጥ ሊከቷት እየሆነ ስለሆነ እነሱም በእርግጥ አስበውት ሳይሆን እሷ ለእሷ ጥሩ ከማሰብ አሁን ላይ ያለችበት ሁኔታ ጥሩ ስላልሆነ ላያግዟት ምናምን አስበው ሁሉ ነገር ስታደርግ ትክክል ነሽ አይዞሽ እያሉ እየገፋፏት አሁን እየሄደችበት ያለው ነገር ትክክል አይደለም እና እኔ ደግሞ ያው ለሷ ያለኝን ቦታ ታውቃላችሁ ሁላችሁ እና በጣም ማከብራት በጣም ወዳት መልካም ሴት ነች እና ይሄ ነገር ደግሞ ትክክል ስላልሆነ መቆም ስላለበት እቺ ልጅ ስትሰራ ስተሰርተሻል ትክክል ስትሰራ ጥሩ ነው እንደተባለች ሁሉ ስትሰራ ስተሰርተሻል መባል ስላለባት ያንን ነገር እንትን ለማለት ነውና ይሄን ነገር ደግሞ በደንብ የሚቀርባት እዩ ስለሆነ እዩን አግኝቼ በደንብ ላስረዳው እና ደግሞ ሌላ ማሳየው መረጃ አለ እሱን እንትን ለማለት እየጠበቁት ነው ያለሁት እና ቤተሰብ እሱን በቅርብ ጊዜ ይመጣል ብዬ አስባለሁ። ደውዬለታለሁና ያው አንዳንድ ጊዜ ምንም ቢሆን ሰው ወዳጅነቱ የሚታወቀው ትክክል ሲሆን ትክክል ስተት ሲሰራ ስተት ነው ሲባል እዩ እንዴት ነሽ? ሰላም ሁሉ መልካም ሰላም ነው። እንዴት ነሽ? ቆይታ ምንም አይልም። ተጠፋፋና አዎ ሰላም ነው እግዚአብሔር ይመስገን። ተጋንዴ ነው ቆንጆ ነው ክብሩ ይስፋ እግዚአብሔር ይመስገን። አዲስ ነገር አለ። አዲስ ነገር አንድ ላወራ የፈለኩት ነገር አለ። ትንሽ በስልክም ትንሽ ጫፍጫፉን ጀምሬልሃለሁ። ዲቴይሉን ላወራ የፈለኩት ነገር በሩታ ጉዳይ ነው። ያው ሁለታችንም ለሩታ ያለን ጥሩ አመለካከት ነው ያለው። አንተ ደግሞ የበለጠ ለሷ ቅርብ ነህ ከኔ የበለጠና ሩታ አሁን ስህተቶችን እየሰራች ልክ ያልሆኑ ነገሮችን እያደረገች ነው። ገብቶሃል አባባሌ? እንዴት ያው ምን መሰለህ እናንተ ለሷ ከማሰብ የመጣ ሩታ በተሳሳተም ተሳስተሻል ይሄ ነገር ልክ አይደለም እያላችኋት አይደለም። ጠልታችሁ ሳይሆን ከቅርበታችሁ እናንተ ናችሁ ያላችኋት ከኔም የበለጠ ሁሉ እናንተ አጠገብ ያላችሁ ሰዎች ትቀርባላችሁና ያ ነገር ባለበት ሁኔታ ላይ ሩታ አንዳንዴ ነገሮችን ስትሳሳት ሩታ ተሳስተሻል ይሄ ነገር እንደዚህ አይደለም ይሄ እንደዚህ ነው ማን ደስ ይበለው ብለን ነው እኛ ትክክል ብትሆን እንኳን ማንኛውም ሰው በሩታ በኩል ትክክል አይደለሽም ብለን ማለት ይከብደናል። ምክንያቱም ልጅቷ ብቸኛ ስለሆነች እኔ በምንም ተአምር ምን እያልከኝ ነው እንዴት ነው እኔ ሩታን ትክክል አይደለሽም ብዬ ምላት ማለት ሳይኮ እሷን ለመጉዳት ነው ወይስ እሷን ለማስደበር ነው ወይስ ምን እንድትሆን ነው እኔ እሷን ትክክል አይደለሽም ብዬ ምላት? ገብቷል ለምሳሌሽ እዩ እሺ ጨርስልኝ ይሳሳል ለምሳሌ እኔ እንደዛ ባለበት ምክንያት እኔ ከሩታ ጋር በጣም ብዙ ሰዓት እንጨቃጨቃለን። ቤት ውስጥ በጣም ብዙ የሆነ ከእህትና ከወንድም በላይ እንደማይተዋወቅም ሰው ጭምር በጣም ማይሆን ጭቅጭቆች እንጨቃጨቃለን። ይሄ ነገር ደግሞ በሚዲያ ወጥቼ ትክክል አይደለሽም ምናምን ማለት ከብዶኝ ሳይሆን ግን ያንን ባደርግ ደግሞ ማን ደስ ይበለው ብዬ ማን በቃ እነሱ ጓደኞቿ አጠገቡ ያሉት ወንድሞቿ ራሱ እየሰደቡሽ ነው እየተናገሩሽ ነው ብለው እንዲያስብ ብዬ ነው እንደዚህ ማድረገው። በፍጹም ላደርገው አልችልም። እኔ በፍጹም መሰለህ እዩ አሁን እኮ እኔ አባባሌ ተረዳኸኝ አይመስለኝም። እኔ ያልኩ ያለሁት ሩታ አንተ የፈለገ ብትወዳት የፈለገ ብታከብራት ያው ከኔ በለጠ ትቀርባታለህ እንደ ወንድም ማለት ነው አንተ ለሷ እና ግን ደግሞ አንዳንድ ጊዜ ሰው ነች ስህተት ትሰራለች። ገብቶሃል? በዛ ሰዓት ግን እናንተ ማድረግ ያለባችሁ ስህተት በሰራች ሰዓት ሩታ ይሄ ነገር እንደዚህ ነው እንደዚህ ብታረግ ምክንያቱም አሁን ሰው ጸጥ ከተባለ ትክክል ይስራ መጥፎ ይስራ አያውቅም። ገባህ አይደል አባባሌ? ያ ነገር ስላለ እናንተ ደግሞ በየቀኑ ዴይሊ በየጊዜው በጥሩም በመጥፎም ጊዜ እዛው አጠገቡ ያላችሁ ሰዎች
ስተቷን ይሄን ነገር ሩታ እንዲህ ብታደርጊው እንዲህ ቢሆን ካላላችኋት ከባድ ነው የሚሆነው። ገባህ አይደል? አሁን ላይ ጥሩ ነገር ላይ ያለችው ኢቭን ከደስታ ጋር ያለው ነገር እኔ አሁን የሆነ ነገር ላሳይም የፈለኩት እሱ የሆነ ማሳየት ነገር አለ። እሱ ነገር ራሱ ትንሽ እሱም ባለው ነገር ደስተኛ ስላልሆነ ደስታ የዋ ልጅ ነው። ደስታ በጣም ሰው ነው። ከማንኛውም ሩታ ጋር ከቀረቡት ሰዎች በላይ በጣም በቃ ለሷ ያስብላታል፣ ይጨነቅላታል፣ ብዙ ነገር ለሷ ማድረግ ይፈልጋል። ግን በቃ አለ አይደለ ነገራቶች እሷን በኩል ብዙ ሰዎች እየመጡ እያስጨነቋ ስለሆነ ሜሪንም ከህይወቴ ውጭልኝ ብላታለች። ዳኒንም ከህይወቴ ይውጣልኝ ብለዋለች። እነሱ የሚጠቅሙ ሰዎች አሉ። ሲጀመር ይቅርታ አድርግልኝ እንኳንም እንደዚህ አይነት ውሳኔ ትክክለኛ ውሳኔ ወሰነ እነሱ ናቸው። እንደውም ይሄንንም ልጅቷንም ምን ማሁን ነገር ውስጥ ሆይ እያሉ አልባሌ ልክ ያልሆነ ነገር ውስጥ እንድትገባ ያደረጓት። ገባ? እኔ በመጀመሪያም ደረጃ ከነሱ ጋር ባነበራ ነገር ደስተኛ አይደለሁ። ስለ ደስታ ባነሳው ነገር ደግሞ ደስታ በጣም የዋ በጣም መልካም በጣም ቅን ሰው ነው። እንደ በቃ ደስታና ሩታ ማለት አንድ አይነት ሰዎች ናቸው። ላንተ አልነግርም መቼም። ገባ? ስለዚህ አሁን በዚህ ነገር በተፈጠረው ነገር ደስታም ትንሽ ፊል እያደረገ ያለው ነገር ጥሩ ስላልሆነ እስቲ አንተ ቢያንስ ከኔ በየቀኑም ታገኛታለህ። ቢያንስ ይሄንን ነገር እንዴት ነው ቁጭ ብለን እንድታወራት እንደ ወንድምነት ትክክል ያልሆነችውን ነገር እንድትመልሳት ነው እኔ አንተን የፈለግኩ እንጂ እኔ ሩታ መጥፎ ሰው ሆነች ምናምን ልል አልችልም። ብልህም ደግሞ ማንም አያምነኝ። ለምሳሌ አሁን አንተ በእንደዚህ አይሆን መልኩ ትክክል አይደለሽም ብዬ የምልበትን መንገድ ንገረኝ እስኪ። ደስታ ጋር ያላት ነገር እየወላወለች ነው ልጁን ስሜቱ በጣም ግልጽ አድርጎ ቀርቦላት፣ እሷ ግን አንዴ ገባ አንዴ ወጣ። አብርሃም ጋርም እንደገና ሁለተኛ ዙር እንደገና አብርሃም ይመለሳል ብላ ታስባለች። በዛ የመጣ ደግሞ ዙሪያ ላይ ያለ ሰዎች እኛ በሷ የመጣ እኛንም የምንናገረውንም ነገር ሰው እያመንን አይደለም። ገብተዋል አይደለ? ሲቀጥል ደግሞ አጠገቡ ያሉ ሰዎች ለሷ የሚከፍሉላትን መስዋዕትነት በምታደርጋቸው ነገሮች በቃ ምንም ትርጉም እንዳይኖራቸው እየሆኑ ነው ያሉት። ገባህ አይደል አባባሌ? ስለዚህ እኔ ከዚህ ተነስቼ ነው ይሄንን ነገር እንዲስተካከል ስለፈልግ አንተ በደንብ እንግዲህ ካንተ በላይ ስፔሻሊ በዚህ ሰዓት የሚቀርባትም ሰው ስለሌለ አንተ ይሄንን ነገር በደንብ አድርገህ እንድታወራት። ምክንያቱም መወሰን አለባት። አሁን አብርሃም ህይወቴ ላይ ተመልሶ ይመጣል ብላ ማሰብ አብርሃም እኮ ኦሬዲ ትክክል ነው። አሁን ሄርሜላ እያደረገች ያለችው እኔ ስማቸውንም ማንሳት አልፈልግም የአብርሃምንም የሄርሜላንም ስም ምን ያላነሳም ብዬ ነበረ። ግን አንዴ ካመጣኸው አይቀር ምን መሰለ እነ ሄርሜላ እያደረጉ ያሉት ነገር እና አብርሃም ያሉት ነገር በጣም ያስጠላ ነው። ለምሳሌ አሁን ባለፈው ተመልከት፣ ደስታ እሷ ቤት ገባ አይደለ? በቃ ደስታ ኦሬዲ እቃውን ይዞ ምናምን መጣ ከሷ ጋር የሆነ ነገራቶችን በቃ አለ አይደለ ሳይርቃት እንትን ለማለት ሞከረ። ግን በዛ ሰዓት ምንድነው ያደረጉት? አሚሩና ጆ የሚባል ጓደኞቹን በመላክ በቃ ህይወቷ እየተበጠበጠ እንዳለ እና ያ ቤት ኦሬዲ አብርሃም ቤት እንደሆነና ምንም አይነት እቃ እዛ ቤት ማስገባት እንደማይችል ማን ደስታ ባይዘው የአቅም ችግር ኖሮበት አይደለም። በቃ ታውቃለህ፣ ስርዓት ያለውም ሰው ነው። ፕላስ ደግሞ ለግዠሪ ቤት የገዛላትም እሱ ነው፣ መኪና የገዛላት እሱ ነው። ይሄ ሁሉ ነገር አሁን እንግዲህ እልህ ባይሆን ይቺ ልጅ ወይ ደግሞ የሆነ ሌላ ነገር ባይኖር ወደዚህ አይነት ነገር ውስጥ ትገባለች ብዬ አላስብም። እነሱ አውቀው ደግሞ ከህይወታቸው እንዳትወጣ ስለሚፈልጉ ሁሌም በሆነ ነገር ይነካኳታል፣ በሆነ ነገር ይነካኳታል፣ በሆነ ነገር ይነካኳታል። ይሄ ሁሉ የነካኳት ልጅቷን ሌላ ስሜት ውስጥ እንድትገባ ስላደረጓት ብቻ ነው። ገባ? ይሄ ነገር ነው እየበጠበጠ። ግን ደግሞ እነሱ እንዳልከውም መበጥበጣቸው አይቀርም እኮ። እቺ ልጅ ረጋ ብላ አስባ ለወደፊት ህይወቴ ይጠቅመኛል ብለ የምትለውን ነገር እንዳትወስን ያደረጓት እንደሆነ እናውቃለን። ግን እናንተ ናችሁ ይሄንን ነገር እሷን አረጋግታችሁ ስተስተራ ሩታ ይሄ ነገር ልክ አይደለም፣ እንደዚህ መሆን አለበት፣ ይሄ በዚህ በኩል ምላችሁ እናንተ ናችሁ አጠገባው ያላችሁ ሰዎች መምከር ያለባችሁ። እንደ ታላቅም እንደ ወንድም ነው። ገባ? ግን ማለት ነው እነሱ ይሄንን አጋጣሚ ተጠቅመው እቺ ልጅ ሰላም ማንሳታቸው አይቀርም። ልጅቷ ደግሞ ረጋ ብላ የምታስብበት ጊዜ ባጣች ቁጥር ውሳኔዎቿ ሙሉ የተሳሳተ ነው የሚሆኑት። አብርሃም ጋር ተመልሶ የመምጣት ነገር አለ፣ እዚህ ጋር ደስታን ማስቀየም አለ፣ ዙሪያ ያሉ ሰዎችንም የሚሏትን ነገር የማዳመጥም ችግር አለ። ገባ? በዚህ መሀል ብዙ ስህተት እየተፈጠረ ነው ያለው። እናንተም ደግሞ እንደ ቀረቤታችሁ እኛም እንዲህ ጋር እርቀንም ብንሆን ያለ ነው እንደ ቀረቤታችን ለሷ ጥሩ ከማሰብ ሰዎች እኛ ላይ መጥፎ ነገር እንዲሉ መሆን የለበትም። ገባህ አይደለ? ስለዚህ ያ ነገር ስላለ አንተ በተቻለ መጠን ቁጭ አድርጋ አጠገቧ ካሉ ሰዎች ጋርም ተጨምራችሁ አረጋ አርጋችሁ በቃ ኤቭሪ ነገር ዲቴሉን ግልጽ አርጋችሁላት በትክክለኛ መንገድ ውሳኔዋን አስተካክላ። አሁን አንዴ ተበላሽቷል ነገር አይደለ? ከዚህ በኋላ ድጋሚ ሁለተኛ ዙር ይችላል መጎዳት የለባትም፣ ሌላ ስህተት መፈጠር የለበትም። ስለዚህ ያ ነገር እንዲስተካከል ነው ስለፈልግ ነው አንተንም ጠርቼ ይሄንን ነገር ላወራ የፈለኩት እንጂ ስለ ሩታ መልካምነት እንግዲህ ያው እንደጋ 10 ጊዜ ማውራት ነው ጉንጭ ማልፋት ነው። ሁሉም ሰው ያውቃል። ገብቶሃል? ስለዚህ ይሄንን ልህ ነው የፈለኩ እንጂ
ከክፋት አንገላስ ራሱ ምን መሰለ እኔ አሁን ደግሞ ሩታን የማልናገርበት ደግሞ ራሱን የቻለ ምክንያት አለኝ። አንደኛ ነገር ስናገራት እኔ ከዚህ በፊት ብዙ ነገሮች ተጨቃጭቀን ተሰዳድበን ብዙ ነገሮች ተዳርሰን እናውቃለን። እና ሩታ ግን በእያንዳንዱ ነገሮች በሙሉ ይሰማታል። በእያንዳንዱ ነገሮች በሙሉ የሆነ በቃ አይደል ሌላ ዲፕሬሽን ውስጥ ሌላ ሁጋታ ውስጥ ሌላ እንትን ውስጥ ነው የምትገባው። ይሄ ነገር ደግሞ እኔ በፍጹም እንዲፈጠርባት አልፈልግም። ገብቶሃል? ምንም አይነት የሆነ የመደበት ቤት ውስጥ ብቻ የመቀመጥ እንደገና ደግሞ መታሰር የሆነ ይሄ ሁሉ ነገር የምትላቸው ነገሮች የሚፈጠሩት እኔ ስናገራት ወይ የሆነ ነገር ስንናገራት በቃ ወደ ውጭ በመለባት ሰዓት አልወጣም ትላለች። ለምን ከኛ ጋር ክፉ ነገር ከተነጋገረች በቃ ሁላችንም የራቅናት ነው የሚመስላት። ይሄ ነገር ደግሞ እሷ እንትን እንድትል አልፈልግም። ምንም አይነት ስሜት እንዲሰማ ስለማልፈልግ ግን ጭንቅላቷ ከነገ ዛሬ በቃ የሆነ ታስተካክሎ ብዙ ነገሮችን እንትን ትላለች እያልኩኝ እያሰብኩኝ ስለሆነ ነው ሁሉ ነገር እንትን እያለ ያለው። ግን ከዚህ የበለጠ ደግሞ ነገራቶች እየከፉ የመጡ ነገር ከዚህም በላይ ብዙ ነገር ሊያበላሽ የመጣ ነገር ካለ ደግሞ እኔ እሷን ከዚህ በፊት እንደምናገራት ምንም አልናገራትም ብዬ ምንም አልፈው ነገር የለም። ገብቶሃል? ስለዚህ እኔም እሱን ነው ይሄን እንድታረግልኝ በቃ እሷ ምንም ቢሆን ቢደብራትም ለጊዜው ነው። በነገራችን ላይ ይሄ መጥፎ ስሜት ያለችበት መጥፎ ስሜት በሂደት እየጠራ ነው። ሰዎችም አጠገቧ ሆነው የወጠብጧት ሰዎችም እነሱም የሆነ ሰዓት ላይ ወደ ራሳቸው ሲመለሱ እቺ ልጅ ማምሮ አለ ወደ ራሷ ስትመለስ ነገሮች መስተካከላቸው አይቀርም። ገባ? የዛን ጊዜ እናንተ ትክክለኛ መሆናችሁን ይገባታል። አሁን ላይ ያለችበት ሁኔታ ጥሩ ስላልሆነ ሙዷ ስለተበጠበጠ የተለያየ መጥፎ ሀሳብ ጭንቅላቷ ላይ ስለሚገባ በተለያየ አቅጣጫ የትኛው ትክክል ነው የትኛው መጥፎ ነው የሚለውን ረጋ ብላ ለማሰብ ጊዜ አላገኘችም። ገባ? ስለዚህ እናንተ ተስፋ ሳትቆርጡ በደንብ አረጋግታችሁ ቁጭ አድርጋችሁ ነገሮችን በስርዓት ረጋ ብላ እንድታስብና ወደ ራሷ እንድትመለስ ሌላ ተጨማሪ ስህተት ህይወቷ ላይ እንዳይፈጠርና ለኔክስት ህይወቷ ላይ መጥፎ ነገር እንዳይመጣ ይሄንን ነገር አብርሃምን በህይወቷ ውስጥ ድጋሚ ተስፋ ማድረግ የሌለባት ነገር ቢኖር አሁንም እኔ እንደጋግሜም ነግሬያታለሁ። አብርሃም በህይወቷ ውስጥ ምንም አይነት ነገር ሊኖረው አይገባም። እንደገና መሰበርና መጎዳት ካልሆነ በስተቀር ምንም ነገር ሊፈጠር እንደማይችል ስለገባኝ እውነት ነው ያን ነገር እንድታቆም ነግሬያታለሁ። ላይኩን እኔ እንጃ በምን አይነት ሁኔታ ነገራቶች ሊቀጥሉ እንደሚችሉ አላውቅም። በጣም ነው የደበረኝ ነገራቶች፣ በጣም ነው ያስደበሩኝ። አላውቅም እኔ እንጃ። እሱማ ከባድ ነው በጣም የእሷ እንደዚህ መሆን እኮ አጠገብ ላይ ያላችሁት እናንተን አይደለም ለእሷ ወዳጆች ሩቅም ሆነን ያለን የእሷን ወዳጆችም ያስደብራል። ገብቶሃል? ለእሷ ማንም ሰው እሷ በጣም መልካም ሴት ነች። እንደዚህ አይነት ነገር አይገባትም በመሰረቱ። ያው አንዴ ሆኗል። ነገሮችን ለማስተካከል ሁሉም በተቻለው መጠን ሞክሯል። ከዚህ በኋላ የሚሆን ነገር ስላልሆነ እቺ ልጅ ለሚመጣው ህይወቷ ደስተኛ ሆና በሰላማዊ መንገድ ነው መኖር ያለባት። ገባህ አይደለ? እኔ ያንን ስለምፈልግ ነው አንተንም እስቲ አናግራት የምትሳሳተውንም ነገር አርሟት ብዬ ያልኩ። ገባህ? እና ለዛ ነው ብዙ እንጂ ከመጥፎ አስቤ እሷ ትክክል ሁሌ ስህተት እየሰራች ነው እሷ ትክክል አይደለችም ከማለት አንግል አይደለም። ገብቶሃል? አባባሌ ተረድተኛል አይደል? ሁሉም ነገር ተረድቻለሁ። ለዛ ነው ሐሳቤ ሞክራለሁ። ገብቶሃል አይደለም? እዩ ሞክራለሁ እንድትለኛል ነው ፈልገው። ይሄንን ወረቀት ይሄ መጀመሪያ ደረጃ ይንካ ያዝ። ይሄ ማለት ደስታ የቤቱን ካርታና ፕላን ስሙን አዙሮ ሽጦ ወደ ውጭ ሀገር ወደ መጣበል ለመመለስ እያሰበ ነው ባለው ነገር ደስተኛ ስለነግረኝ አንብበው በደንብ ይኸው አየሁ አይደለ? እያየሁ ነው አይደለ? እኔ ዝም ብዬ አይደለም ልጅቷን መከራት እያልኩ ነው።